ሰላም ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው ወይ? ዛሬ በዚህ በላይ ቪዲዮ የምንነጋገረው ነገር በእርሱ ላይ እንደተመለከተው የፊንቴክ ኩባንያዎችን በሚመለከት ያለውን ጉዳይ በተመለከተ ይሆናል። የፊንቴክ ጉዳይ የፊንቴክ ኩባንያዎች የተሽከርካሪ ማጭበርበር ጉዳይ ከህግ አንጻር እንዴት ይታያል የሚለውን ነገር ነው በዛሬ ቪዲዮ በደንብ የምንመለከተው። ሰሞኑን ያው በሶሻል ሚዲያ መነጋገሪያ ሆኖ እያየነው ያለ ጉዳይ አለ። መነጋገሪያ ሆኖ የቀረበው ጉዳይ ምንድን ነው? የፊንቴክ ኩባንያ ተሽከርካሪዎችን አስመጣለሁ በማለት ከብዙ ሰዎች በሚሊዮን የሚቆጠር ገንዘብ ከሰበሰበ በኋላ ያው እስካሁን ድረስ እንደሰማነው መኪናም የለም ምንም የለም። ሰዎቹ ገንዘባቸውን እየከሰሩ እና ችግር ላይ እንዳሉ የታወቀ ጉዳይ ነው። ያው ሁሉ ሰው የሚያውቅ ነው። በመጀመሪያ የማታውቁኝ ሰዎች ዛሬ ለመጀመሪያ ጊዜ ነው ቪዲዮ ያደረኩት። የህግ አማካሪና ጠበቃ ፍቃዱ በቀለ እባላለሁኝ። በኢትዮጵያ ህግ ጉዳይ ላይ በፌዴራል የማናቸውም ደረጃ በሚገኙ ፍርድ ቤቶች የህግ አማካሪና ጠበቃ ነኝ። በፌስቡክም ሆነ በቲክቶክ እንደዚሁም በዩቱብ ላይ በርካታ ቪዲዮዎች አሉኝ። ምናልባት ከ200 እና ከ300 የሚበልጡ ቪዲዮዎች አሉኝ። ብዙ ተከታዮችም አሉኝ። ስለዚህ ዛሬ እንመለከት የፈለኩት ጉዳይ የፊንቴክ ኩባንያዎች እና የተሽከርካሪ ማጭበርበር በተመለከተ ከኢትዮጵያ ህግ አንጻር እንዴት ይታያል የሚለውን ነገር ነው። እኔ በተለይ መናገር የፈለኩት ከኢትዮጵያ ህግ አንጻር እንዴት ነው ነገር የሚታየው፣ እንዴት ነው የሚገመገመው የሚለውን ነገር ነው ማየት መናገር የፈለገው እና በመጀመሪያ አንድ የህግ መርህ አለ። ያ የህግ መርህ ምንድን ነው? ባየር ቢዌር ይባላል። ገበያተኛ ሆይ ተጠንቀቅ ይባላል። ጉዳዮችን በሶስት ከፍለን እንመለከታለን። አንደኛ ኩባንያውን እንመለከታለን፣ ገዢዎችን እንመለከታለን፣ እንዲሁም ደግሞ ያለውን የህግ ማዕቀፍ እንመለከታለን። እና መጀመሪያ ከነዚህ ከደንበኞች አንጻር እንመለከትና ከደንበኞች አንጻር ጉዳዮች ስንመለከት እነዚህ ፊንቴክ ማህበርን መሰረቱ የተባሉ ሰዎች ደግሞ የዛ አመራሮች ከዚህ ፊት የወንጀል ሬከርድ ያለባቸው ናቸው። ከዚህ ፊት መሪዎቹን በግል ስማቸውን ይሄን ብዬ መጥቀስ አልፈልግም። ኦልሬዲ ሶሻል ሚዲያ ላይ ያለ ነገር ስለሆነ እነዚህ መሪዎች ከዚህ ፊት ገንዘብ ያጭበረበሩና ያታለሉ ለመሆናቸው እንግዲህ በህግ ፊት ቀርበው የተፈረደባቸው አንዳንዶቹ ታስረው የነበሩ እንዳሉ ሰምቻለሁኝ። አሁን እንዴት እንደተፈቱ ባላቅም እነዛ ናቸው መሪዎቹ። እንግዲህ እነዛ መሪዎች ትራክ ሬከርዳቸው የሚያሳየው ጥሩ ሰዎች እንዳልነበሩ ነው። እንግዲህ ትራክ ሬከርዳቸው የሚያሳየው እና ከነዚህ ሰዎች ጋር ዲል ሲያደርጉ እነዚህ ደንበኞች ማለት ነው፣ ገዢዎች ማለት ነው፣ ዲል ሲያደርጉ ተገቢውን ጥንቃቄ ያደርገዋሉ የሚለው ነገር ትንሽ ጥያቄ ይፈጥሮብኛል። ጥያቄ የፈጠረብኝ ለምንድን ነው? በእርግጥ ተገቢውን ጥንቃቄ አድርገው ቢሆን ለምሳሌ መኪናዎች እነዚህ አሁን ይሸጣሉ የተባሉት የብሔራዊ ተሽከርካሪዎች ገበያ ላይ 2 ሚሊዮን ምናምን ከዛ በላይ የሆኑ ተሽከርካሪዎች ናቸው። እነዚህን ተሽከርካሪዎች በ950 ሺህ ብር ነው የሚሸጥላችሁ ምናምን ሲባሉ ትንሽ ጥያቄ ሊፈጥርባቸው ይገባል። ምክንያቱም አንድ ገበያ አንድ እቃ በጣም ከተገቢው በታች ወርዶ ቢገኝ ለምሳሌ አሁን ባለው ሁኔታ ጂንስ እርግጠኛ ባልሆንም ከ1000 እስከ 2000 ብር ሊሸጥ ይችላል እና ያ ጂንስ 200 ብር ነው ቢባል ገዢ ሰውዬ መጠንቀቅ ይኖርበታል። ወይ የተሰረቀ መሆን አለበት ወይ ደግሞ ሌላ ችግር ያለበት ወይ ዲዛይን ችግር ያለበት ነው መገመት አለበት እና እነዚህ ባየሮቹ ወይም ደግሞ እነዚህ በተሽከርካሪውን የገዙ ሰዎች አሁን በአሁኑ ጉዳይ ላይ የግል ተበዳሪ የሚባሉት ማለት ነው ይህን ጥንቃቄ ያደርገዋለሁ የሚለው ነገር ለእኔ ትንሽ ጥያቄ ፈጥሮብኛል። ምክንያቱም ይህን መኪና በዚህ አይነት ዋጋ ይሸጣል ሲባል ትንሽ ጥያቄ
አድርገው ይሁን አላደረጉ ይሁን እኔ በኔ ጥያቄ ይፈጥርብኛል። እኔ ግን በኔ ግምት በኔ አስተያየት ያደረጉ አይመስለኝም። ቢያደርጉ ኖሮ አይጌስ እንዲህ አይነት ነገር ላይ ይወድቃል የሚል ግምት የለኝም። ሁለተኛ ምን ያህል መስሪያ ቤቱን ጋራንቲ ጠይቀውታል? እኛ 950 ሺህ ብር የሚያክል ያህል ገንዘብ አንስተን ስንሰጥህ በምላሽ አንተ ምንድነው የምታደርግልን ነገር ወይም ምንድነው የምትሰጠን የሚለውን ነገር ወይም ደግሞ ምንድነው ማስተማመኛ መቼም ጋራንቲ መኖር አለበት፣ ማስተማመኛ መኖር አለበት እና ምንድነው ማስተማመኛ የሚለው ነገር ምን ያህል ያደርገዋል የሚለው ነገር እኔ ትክክለኛ መረጃ ባለማግኘቴ ይሄ ነው ብዬ መናገር አልችልም። ግን ተገቢውን ጥንቃቄ አድርገዋል የሚል እምነት ብዙ አይሰማኝም። ምናልባት ነገሩ ትንሽ አጓጊ ስለሆነ ከመጓጓት አንጻር ይህን ነገር ቶሎ ብዬ ለቤተሰብ ብገዛ ለልጄ ብገዛ ለቤተሰቦች ብገዛ በሚል ነገር ተሻምተው ገዝተው ይሆናል የሚል እምነት ነው የሚኖረኝ እንጂ ተገቢውን ጥንቃቄ ያደረጉ አይመስለኝም። የኔ ግምት ነው። ምናልባት ይህን የሚቃረን ማስረጃ ሊቀርብ ይችላል። ከካምፓኒው አንጻር ሲመለከት እንግዲህ አሁን የተከሰሱ ተከሳሾች አሉ። እንግዲህ መጀመሪያ የምንመለከተው የወንጀል ተጠያቂነት አለባቸው። ክሪሚናል ሊያቢሊቲ የሚባል ነገር አለ። የወንጀል ሕግ 692 ላይ አንድ ሰው ሌላን ሰው ለማታለል ወይም ሌላውን ሰው ለማታለል ወይም የሌለን ነገር አለ በማለት አንድን ነገር እንዲገዛ ወይም ደግሞ እንዲወስድ ማባበል ወይም ማታለል ወይም ንግግር ማድረግ ፍራውድ እንደሆነ በኢትዮጵያ የወንጀል ሕግ ላይ 692 ላይ ይናገራል። ይሄ ደግሞ ፍራውዱ ይሄ ደግሞ ማታለሉ ደግሞ በተለይ ደግሞ በኮምፒውተር የታገዘ ከሆነ በኮምፒውተር ማለት በዚህ አሁን ባለው በኮምፒውተር ወንጀል ታግዞ የተሰራ ከሆነ ደግሞ በኮምፒውተር ወንጀል አዋጅ ቁጥር 958/2008 መሰረት ደግሞ ጉዳዩን የበለጠ ያከረዋል ማለት ነው እና የወንጀል ተጠያቂነታቸው ምንድነው? በእነዚህ ሰዎች የሌለን ነገር አለ ብለው አቅርበው ከሆነ በሕግ ስር ተጠያቂነት አለባቸው፣ የወንጀል ኃላፊነት አለባቸው እና በተለይ አሁን እነዚህ የግል ተበዳዮች እኔ ይጠቀማሉ ብዬ የማስበው ነገር ቢኖር ምንድነው በወንጀል ጥፋተኛ ከተባሉ ማለት ነው እነዚህ አሁን የተከሰሱ ሰዎች ጥፋተኛ ከተባሉ በፍትሐብሔር ላይ ብዙ ጉጉት አይገጥማቸው። በጣም በቀላሉ ክርክራቸውን አሸንፈው የታገዱ የነዚህ የተጠርጣሪዎችን ንብረት የማግኘት ፕሮባቢሊቲ ይኖራቸዋል የሚል እምነት አለኝ እኔ በማውቀው የሕግ አካሄድ ማለት ነው። በወንጀል ጥፋተኛ ከተባሉና በወንጀል ፍርድ ከተሰጣቸው የፍትሐብሔር ኃላፊነቱ በጣም ይቀላል እና የመጀመሪያው ፍራውድ ካለበት ቼቲንግ ካለበት እስካሁን በሶሻል ሚዲያ ከሰማሁት እና በተደጋጋሚ ከተለያየ ሶርሶች ባረጋገጡት መሰረት ፍራውድ እንዳለበት ያስታውቃል። ማጭበርበር እንዳለበት፣ ማታለል እንዳለበት ይታወቃል። እንደውም ባለፈው ጊዜ እዚህ የአብነት አደባባይ አካባቢ ተሰብስበው መስቀል አደባባይ አካባቢ ተሰብስበው ታዩ የተባሉ ተሽከርካሪዎች ከሌላ ቦታ ላይ ዝም ብለው ኢንታይስ ለማባበል ዝም ብለው እነዚህ አይነት መኪናዎች ያለ ብሎ ለማሳየት የመጡ ተሽከርካሪዎች እንጂ አክቹዋሊ የእነሱ ተሽከርካሪዎች ወይም ደግሞ የመስሪያ ቤቱ ተሽከርካሪ እንዳልሆነ እኔ በሰማሁት ማንነት ነገር ላይ ማረጋገጥ ችያለሁ። ፍራውድ ከሆነ ከፍተኛ ክሪሚናል ሊያቢሊቲ ያለባቸው እንግዲህ እዛ ውስጥ በኃላፊነት ሊጠየቁ የሚችሉ ሰዎች እንደ ኃላፊነታቸው ሊጠየቁ አሉ። አርቲስቶች አሉ። አርቲስቶቹ ምንድነው ያደረጉት? ኢንታይስ ነው ያደረጉት። እነሱ ኢንታይስመንት ነው የነሱ ተግባር። ምንድነው ህዝብ ስለሚያምናቸው ተቀባይነት ስላላቸው ህዝብ ከነሱ ጋር በሶሻል ሚዲያ ሆነ በሜንስትሪም ሚዲያ ላይ ስለሚታዩ ሰው እነሱን አምኖ ገብቷል። እነዚህ አርቲስቶች እነዚህ አይነት ፍራውድ መደረጉን አያውቁም። ዝም ብለው ጀስት ኖቲስ ነው የሰሩት፣ ማስታወቂያ ነው የሰሩት ብዬ ለመቀበል ይቸግረኛል። ምክንያቱም እነሱ መኪና እንደሰጣቸው ሌላን ጥቅማ ጥቅሞች እንዳገኙ ሰምቻለሁ። ይህን ደግሞ ካገኙ ደግሞ አይ ቲንክ እያወቁ 950 ሺህ በ2 ሚሊዮን ብር ምናምን የሚያገኙ መኪናዎች 950 ሺህ ብር ይሸጣልና ግቡ ግድ የላችሁ ብለው ኢንታይስ ማድረጋቸው ማባበላቸው ራሱ በኃላፊነት የሚያስጠይቃቸው ይመስለኛል። አናውቅም ነበረ፣ የኛ ኃላፊነት አልነበረም፣ የመስሪያ ቤት ሚኒስትሪ የመመርመር ግዴታ የለብንም፣ እኛ ዝም ብለን ማስታወቂያ መስራት ነው
ምናምን የሚሉ አርጊመንቶች ብዙ የሚያዋጡ አይመስለኝም። ለምንድን ነው የማያዋጡት? ለምሳሌ ያለ አንድ ሰው ዝም ብሎ ተነስቶ መጥቶ አንድ መርዛማ መድኃኒት ይሄ መድኃኒት ጥሩ መድኃኒት ነው ብዙ ብሎ ቢላቸው ሊያስታውቁ ነው ወይ? መርዛማ መሆኑ እየታወቀ ማለት ነው፣ ወይም ገዳይ መሆኑ እየታወቀ ማለት ይሄ የሕክምና እንትን ማይለይ ማለት ነው። ኤክስፐሪመንት ማይለይ ግን ሲምፕሊ የሚታወቅ ነገር ለምሳሌ የአይጥ መርዝ ሊሆን ይችላል እና ይሄ የአይጥ መርዝ ፈዋሽነት አለው ምናምን ብለው ማስታወቂያ ቢሰሩ ይሆናል ወይ ወደሚለው ነገር ሊወስደን ይችላል። የመስሪያ ቤቱ ኃላፊዎች ደግሞ በነገራችን ላይ ከእንትኖቹም ጋር አብሮ የሚታየው ነገር ደግሞ የሜንስትሪም ሚዲያውም እና አንዳንድ ደግሞ የሶሻል ሚዲያ እንትኖች አውትሌቶች ነገሩን በማራገብ እና ነገሩን እውነት በማስመሰል የሰሯቸው ፌክ የሚመስሉ ነገሮች አሉ። እነሱም ለዚህ ነገር ተጠያቂ የሚሆን ይመስለኛል እንጂ ዝም ብሎ የተወሰነ ሰው ላይ የሚለጠፍ ነገር አይደለም። የወንጀል ኃላፊነት አለባቸው። ሌላው እንግዲህ ከወንጀል ኃላፊነታቸው ጋር ቀጥሎ ሌላ ኃላፊነት የሚገባው ጉዳይ ምንድን ነው? የፍትሐብሔር ተጠያቂነት ይኖርባቸዋል። ማለት አይ ቲንክ የውል ግዴታ ይኖራል፣ ኮንትራክቹዋል ላያቢሊቲ ይኖራል የሚል ግምት አለኝ። ውል ይኖራቸዋል። መቼም 950 ሺህ ብር የሚያክል ነገር ሲሰጡ ዝም ብለው በባዶ ይሰራል የሚል ግምት አይኖረኝም። የሆነ ኮንትራክቹዋል አግሪመንት ይኖራቸዋል። የኮንትራክቹዋል አግሪመንቱ መኪናው ምን እንደሆነ፣ መቼ እንደሚመጣ፣ ምን አይነት መኪና እንደሆነ ትንሽ ዲስክሪፕሽን የሚኖረው ይመስለኛል እና ይህን በዚህ ኮንትራክቹዋል ኃላፊነት በኮንትራክቹዋል ሊያቢሊቲ ሊኖርባቸው እንደሚችል እገምታለሁ። ውል እንኳን የለም የሚባል ደግሞ ነን ኮንትራክቹዋል ኤክስትራ ኮንትራክቹዋል ሊያቢሊቲ የሚባለው ማለት ነው። ይሄ ከውል ውጭ በሚደርስ ኃላፊነት ሊሆን ይጠይቃሉ ማለት ሆን ተብሎ የተደረገ ማጭበርበርም ከሆነ በዚህ ላይ ከውል ውጭ እንኳን ይሄ ኤክስትራ ኮንትራክቹዋል ሊያቢሊቲ የሚባለው ነገር ላይ የሚጠይቁበት የህግ መስፈርት እንዳለ ይገባኛል። አሁን እኔ የፍርድ ቤቱን አሰራር ፍርድ ቤቱ ምን እንደሚሄድ ምን እንደሚከተሉ እሱ ጉዳይ ላይ አልገባኝም። እኔ ጀስት ሚዲያ ላይ ሰማሁትና ከአንዳንድ ነገሮች ላይ የራሴን ኢንቨስቲጌሽን አድርጌ የራሴን ምርምር አድርጌ ያገኘሁትን ነገር ነው ለዚህ ላይቭ ሴሽን ላይ እያካፈልኩ ያለሁት። ግን በዚሁ አጋጣሚ እኛ ልንወስደው የምንችለው ትምህርት አለን ከዚህ ጉዳይ ላይ እያንዳንዳችን እንድንሆን ልንወስደው የምንችለው ኃላፊነት ትምህርት አለን። ምንድነው? በማስታወቂያ ቺት መደረግ የለብንም ወይም ደግሞ በዚህ በሶሻል ምክንያቱም አሁን ይሄ በጣም ስንተኛ ጊዜ ነው እንደዚህ አይነት መጨበርበር ሲሆን በጣም ብዙ ጊዜ ነው። ከዚህ በፊት በሪል ስቴት ያታለሉ ሰዎች አሉ። መቼም ቤት ይሰጣቸዋል፣ ቤት እንገነባለን ምናምን ብለው ብዙ ሚሊዮኖችን ብዙ የጠፉ ሰዎች አሉ። መሬት ያጭበረበሩ ሰዎች አሉ። እና በማስታወቂያ የምንታልለውን ነገር እንደ ህዝብ ሁላችን ልንነቃ ይገባናል። አንድ ነገር እንደዚህ ነው ሲባል መቸኮል የለብንም። አይ ቲንክ we have to make our own investigation የራሳችን የሆነ ምርምር ማድረግ አለብን። የራሳችን የሆነ ምርመራ ማድረግ አለብን። ቶሎ ብለን አንድ ነገር ላይ መቸኮል የለብንም። ነገሬ ናቸው እንደዚህ ያደረጉን፣ ነገሬ እናውቃቸዋለን፣ ነገሬ ትረስት እናደርጋቸዋለን የሚባል ነገር መኖር የለበትም። ምክንያቱም በኮመርሻል ኮንሴፕት በንግድ ኮንሴፕት ወይም ደግሞ በግብይት ኮንሴፕት በተማመን ብቻውን ጥቅም የለውም። ደመስት ቢ ይሄ ስምምነት መኖር አለበት፣ ወይም ደግሞ አንድ የሆነ የህግ ማዕቀፍ መኖር አለበት፣ ወይም ደግሞ የሆነ ውል መኖር አለበት። እንደ የሆነ ሰው የሆነ ነገር ስትናገረ አምነን መሄድ ያለብን አይመስለኝም። ምክንያቱም ዚህ ነው ቸርች ፕሪቺንግ፣ ይሄ የቤተክርስቲያን ስብከት አለ አሜን ብለን የምንገባው። አንዳንድ ነገሮችን ገንዘባችን አውጥተን ስናደርግ ወይም ደግሞ ሂስቶሪካል የሆኑ ነገሮች ስናደርግ ወይም ደግሞ ይሄ ዴስቲኒ ሊነኩ የሚችሉ ነገሮችን ደግሞ ህይወታችንን ሊያጨልሙ ወይም ደግሞ ህይወታችንን ብራይት ሊያደርጉ የሚችሉ ውሳኔዎችን ስንወስን የራሳችን የሆነ ጥንቃቄ ማድረግ እንዳለብን ገምታለሁ። የራሳችን የሆነ ጥንቃቄ ማድረግ አለብን እንጂ ዝም ብለን ያለውን ነገር ሁሉ ተቀብለን እሺ ብለን አሜን ብለን ወደ ገበያ መግባት የለብንም። ጥንቃቄ ማድረግ አለብን። ለምሳሌ ያን መድኃኒት ስንገዛ ዝም ብለን ከፋርማሲስቱ መድኃኒቱ ተቀብለን ኪሳችን ገንዘባችን ከፍለን ኪሳችንን ከተን መሄድ የለብንም። ከዚህ በፊት የሰራኋቸው ቪዲዮዎች አሉ። ለምሳሌ ደረሰኝ መቀበል አለብን። ምክንያቱም
ድንገት መድኃኒቱ ኤክስፓየር ጊዜ ያለፈበት መድኃኒት እንኳን ቢሆን አይ መድኃኒት የገዛሁት ካንተ ነው እና ስለዚህ መልስልን ብለን እንኳን መከራከር ይቻላል። ግን ብዙዎቻችን ደረሰኝ እንኳን አንቀበልም። አንደኛ ፋርማሲስቱ ያንን ደረሰኝ እንትን ባለማድረጉ ያው ባለመቁረጡ ለመንግስት የሚገባው ገንዘብ ይቋረጣል። መቋረጥ ብቻ ደግሞ ሳይሆን ደግሞ እኛም መድኃኒቱ የሆነ ፕሮብሌም ቢኖርበት ለመመለስ እኔ ያልገዛኝም ብሎ ሊከራከር ይችላል። መታወቅ ያለበት አንድ ነገር እሱ ነው። ሌላው ደግሞ በደንብ መረዳት ያለብን ነገር ምንድነው፣ መድኃኒቱን ደግሞ ማየት ይኖርብናል። ኤክስፓየሪ ዴቱ ያለፈ ነው ወይ፣ ትክክለኛ ነው ወይ፣ ወይም ደግሞ ራሱ ሐኪሙ ያዘዘው መድኃኒት ነው ወይ የሚሉት ነገሮች ማየት አለብን እና አይ ቲንክ እንደ ህዝብ የሚጎለን ነገር አለ። ምንድነው የሚጎለን ነገር ማለት እንደው ጠቅላላ ህዝቡን ለመውቀስ ሳይሆን ዝም ብለን በስሜት መማራት የለብንም። አንዳንድ የራሳችንን የሆነ ኢንቨስቲጌሽን ማድረግ ይኖርብናል። የራሳችንን የሆነ ጥረት ማድረግ አለብን። ለምሳሌ አንዳንድ ነገሮች ዝም ብለው ስለተጋነኑ ብቻ ወይም ደግሞ የምናውቃቸው ሰዎች እንደዚህ ነገር አደረጉ ስለተባሉ ብቻ አምነን ተቀብለን መግባት ያለብን አይመስለኝም እና የፍትሐዊ ኃላፊነቱ እንደዚህ አይነት ነገር ነው። ሌላው የክፍያ መድረክ የሚያመቻቹ አሉ። ለምሳሌ የብሔራዊ ባንክ መመሪያ ቁጥር 0 NPS 02/2020 መመሪያ አለ። እነዚህ በገንዘብ የሚያስተላልፉ ተቋማችን ቢሆን ደግሞ እነዚህ ገንዘቦችን በተመለከተ መቼም በጥሬ ገንዘብ ሄዶ ይሰጣል የሚል እምነት የለኝም። በባንክ ነው የሚተላለፈው። በባንክ በሚተላለፍበትም ጊዜ ምን ያህል ተገቢውን ጥንቃቄ አድርገዋል፣ ምን ያህል ነገሮችን አድርገዋል የሚለው ነገር እንግዲህ ራሱን የቻለ ከባንክ ጋር የተያዙ ነገሮች መመርመር ያለባቸው ነገሮች ያሉ ይመስለኛል። ስለዚህ ኩባንያው በእኔ ግምት ቺት አድርጓል የሚል ግምት ነው ያለኝ። ፍራውድ ፈጽሟል የሚል እምነት ነው ያለኝ። ኦፍኮርስ አብዛኛው ነገር ለፍርድ ቤት የሚተው ቢሆንም ፍርድ ቤት የሚወስነው ነገር ቢሆንም ፍርድ ቤት ደግሞ ገና በማስረጃ የሚያጣራ ጉዳይ ቢሆንም ግን አንድ ነገር ማስታወስ ያለብን እነዚህ ሁሉ በሺህ የሚቆጠሩ ሰዎች ይህን ሁሉ ያህል ገንዘብ ዝም ብለው ይሰጣሉ ብዬ መገመት ያስቸግረኛል። የሆነ ያመኑት ነገር ወይም ደግሞ ቶሎ እጃቸው ላይ ገብቶ በዛ ነገር ላይ ተጠቅመው ደግሞ ህይወታቸውን ቤተሰባቸው መለወጥ የሚፈልጉ ይመስለኛል። ከዚህ ነገር አንጻር ግን ተገቢውን ጥንቃቄ አላደረጉም የሚል እምነት ነው ያለኝ እና እኔ ቀደም ሲል የለቀቁትም አንድ ቪዲዮ አለኝ፣ በፎቶ ሞድ የለቀቁት ቪዲዮ አለኝ። እኔ እውነቱ መውጣት አለበት የሚል እምነት ነው ያለኝ። እውነቱ ወጥቶ እነዚህ የግል ተበዳዮች ትክክለኛውን ፍርድ ማግኘት አለባቸው፣ ትክክለኛውን ካሳ ማግኘት አለባቸው የሚል እምነት አለኝ። ምክንያቱም እነዚህን ነገሮች ዛሬ ማስቆም ማንችል ከሆነ እነዚህ ማጭበርበሮች ዛሬ ማስቆም ማንችል ከሆነ ነገ እንደ ሀገር ለመቀጠላችን ብዙ ነገሮችን ጥያቄ ውስጥ የሚፈጥሩና ብዙ ነገሮችን በጥርጥር እንድንጓዝ ወይ ደግሞ የሀገር ስሜት እንዳይሰማ ያደርጋል። እነዚህ ነገሮችን ብለው የሚታለፉ ከሆነ ምክንያቱም ብዙ ነገሮች ታልፈዋል። እነዚህ ገንዘብ ሰዎች አጭበረበሩ፣ በዚህ በሪል ስቴት ገንዘብ አጭበረበሩ፣ ዝም ተባሉ፣ ሌሎች ነገሮች አጭበረበሩ አይደለም። ምክንያቱም እኔ እስካሁን በሶሻል ሚዲያም ሆነ በሚኒስትሪ ሚዲያው ላይ ቀርቦ እንደዚህ አይነት ወንጀል ፈጽመዋል ተባሉ፣ ግን የነዛ ነገሮች መጨረሻው ምን እንደሆነ እስካሁን ድረስ በብዛት የሰማሁት ነገር የለኝም እና ትክክለኛው ፍትህ መገኘት አለበት የሚል እምነት አለኝ። ስለዚህ ጥያቄ ካላችሁ መጠየቅ ትችላላችሁ፣ ግን በውስጥ በኩል አንድ የደረሰኝ ጥያቄ አለ። እሱን ለመመለስ እፈልጋለሁኝ። አንደኛው ጥያቄ ምንድነው የሚያወራው ትክክለኛ ፍትህ ይገኛል ብለህ ታምናለህ ወይ የሚል ጥያቄ ነው። እኔ ኦፍኮርስ ትክክለኛ ፍትህ ይገኛል የሚል እምነት አለኝ። ምክንያቱም ፍርድ ቤቶቻችን አሉ፣ እዛ እየሰሩ ነው። እኔ ፍርድ ቤቶቻችን አይሰሩም፣ ፍትህ አይሰጡም የሚል እምነት የለኝም። ይሰራሉ። በስራ ብዛትና ነገሮች ሊጓተቱ ይችላሉ፣ ግን ፍትህ ይኖራል፣ ፍትህ ይገኛል። ምክንያቱም እውነት እኮ ምንም ነገር ብትሆን ወደዛም በዚህ ብናደርጋት ወደዚህ ብናደርጋት እውነት መውጣቱ አይቀርም። የተሰማት ወቅታዊ ጊዜ ሊወስድ ይችላል። እነዚህ ለግል ተበዳዮች ቶሎ ላይደርስላቸው ይችላል። ኢሚዲየት ችግራቸው ቶሎ ላይደርስላቸው ይችላል። ግን ዞሮ
እውነት ግን ይኖራል የሚል እምነት ያለኝ እና አንደኛው ይሄ ጥያቄ ነው። ሁለተኛው ጥያቄ የተጠቀሰውን የህግ አንቀጽ ታውቀዋለህ የሚለው ለነገሩ የህግ አንቀጽ ምናምን አልተከታተልኩኝም። ምክንያቱም ትክክለኛውን እንትን እስካላገኘው ድረስ የተጠቀሱትን የህግ አንቀጾች እስካላየው ድረስ ማለት ለፍርድ ቤት የቀረቡትን ማለት ነው። ዝም ብሎ በሶሻል ሚዲያ የሚዘዋወሩትን አንዳንዶቹን አይቻቸው እሱን ሳይሆን ለፍርድ ቤት የቀረቡትን እስካላየው ድረስ የፍርድ ሂደት ምን ሊሆን ይችላል፣ እንዴት ነው የሚለውን ነገር በትክክለኛነት እንደዚህ ነው ብዬ መናገር የምችልበት ነገር ያለ አይመስለኝም። እንግዲህ ለዛሬው በዚህ ቪዲዮ የመጀመሪያ ቪዲዮ ሆኜ መጥቻለሁ። እንግዲህ በቀጣይ ቪዲዮዎች እንገናኛለን። መልካሙን ነገር ሁሉ እንዲገጥማቸው እመኛለሁ። ሰላም ነው።